ሰላምና ጤና በያላችሁበት አይለያችሁ። ውድ የተከበራችሁና የተወደዳችሁ የኢትዮ 80 ቤተሰቦች፣ እነሆ እንደተለመደው ዛሬም ሶስት ዋና ዋና አርዕስተ ዜናዎችን ይዘንላችሁ ቀርበናል። እነሆ በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያንን ለመመለስ የተቋቋመው ኮሚቴ ተመላሾችን እስከ ማቋቋም የሚደርስ እቅድ እንዳለው ተገለጸ። የህወሓት ቃል አቀባይ ቡድናቸው ከበርካታ ሀገራት ጋር ግንኙነት እያደረገ እንደሚገኝ ተናገሩ። የኢትዮጵያ እርቀ ሰላም ኮሚሽን ፈርሶ ቢሮውን ለአገራዊ ምክክር ኮሚሽን እንዲያስረክብ መታዘዙ ተሰማ። በመቀጠል ዝርዝር ወደ ያዝናቸው ዜናዎች እናልፋለን። አብራችሁን ሁኑ። ሳውዲ አረቢያ እስር ቤቶች እና ማጎሪያ ቤቶች የሚገኙ ኢትዮጵያውያንን ለመመለስ የተቋቋመው ኮሚቴ ተመላሾችን እስከ ማቋቋም የሚደርስ እቅድ እንዳለው የተገለጸው ትላንት ሰኞ የካቲት 21 2014 ከባለ ድርሻ አካላት ጋር በተደረገው ውይይት ወቅት ነው። የውጭ ጉዳይ ሚኒስቴር በይፋዊ ገጹ ባሰፈረው መረጃ እንዳመለከተው ኮሚቴው በእስር ቤቶችና ማጎሪያ ጣቢያዎች የሚገኙ ኢትዮጵያውያንን ከመመለስ አንስቶ እስከ ማቋቋም የሚደርስ እቅድ እንዳለው የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኖ ገልጸዋል። ይህ የሥራው ክንውን በእስር ቤትና ማጎሪያዎች ውስጥ የሚገኙ ከ102,000 በላይ ኢትዮጵያውያንን እንደሚጨምር ሚኒስቴር ዴኤታዋ አክለዋል። መንግስት ከ16 ባለድርሻ አካላት ያቋቋመው ኮሚቴ ያዘጋጀው ይኸው የትግበራ እቅድ በመጪው አርብ የካቲት 25 2014 ውጭ ጉዳይ ሚኒስትር ደመቀ መኮንን በሚመሩት የጸረ ህገወጥ ፍልሰት ብሔራዊ ኮሚቴ ላይ ቀርቦ ይጸድቃል ተብሏል። በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያንን በተመለከተ መፍትሄ ለማበጀት በሚል ከሳምንታት በፊት 2 ሚኒስትሮችና ኢትዮጵያውያን የእስልምና ሊቃውንት ያካተተ ልዑክ ወደ አገሪቱ ተጉዞ እንደነበር አይዘነጋም። የህወሓት ቃል አቀባይ ቡድናቸው ከበርካታ ሀገራት ጋር ግንኙነት እያደረገ እንደሚገኝ ተናገሩ። መንግስት አሸባሪ የሚለው ህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳ ቡድናቸው ከበርካታ ሀገራት ጋር ግንኙነት እያደረገ እንደሚገኝ ተናግረዋል። ትግራይ ክልልን እያስተዳደረ የሚገኘው ህወሓት በሚቆጣጠረው ትግራይ ቴሌቪዥን ላይ ቀርበው ይህንኑ የተናገሩት አቶ ጌታቸው አራቱ የትኞቹ እንደሆኑ ከመዘርዘር ተቆጥበዋል። ቃል አቀባዩ እንደ አገር የሚቆጥረን ስለሌለ አገራቱም ከትግራይ ጋር ግንኙነት አለን ብለው ይፋ ሊያደርጉን አይችሉም ሲሉ ተደምጧል። ነገር ግን በትግራይ ጦርነት ለፌዴራል መንግስት ድጋፍ ሰጥታለች ከምትባለዋ አረብ ኤሚሬቶች በኩል ግንኙነት የመፍጠር ፍላጎት እንዳለ ጠቁመዋል። በአሁኑ ወቅት የትግራይን ህልውና አስተማማኝ መሰረት ላይ ለማረጋገጥ ጠላት ቀንሰን ወዳጅ ማብዛት አለብን ያሉት አቶ ጌታቸው ግንኙነት መፍጠር ትፈልጋለች ያሏትን የተባበሩት አረብ ኤሚሬቶችን በድላችሁናል እንላችኋለን፣ ከጠላት ጋር አብራችሁ ቀጥቅጣችሁናል እንላችኋለን፣ ከዚያ መድኃኒት እናመጣለን ይላሉ። መድኃኒት ያስፈልገናል፣ ስለዚህ አኩርፈናል ብለን ልንተወው አንችልም ብለዋል። አቶ ጌታቸው አሁን የትግራይን ሙሉ አቅም ማንቀሳቀስ አለብን ያሉ ሲሆን በዲፕሎማሲ ዘርፍ ተሰሚነታችንን ከፍ የማድረግ ሥራ እንሰራለን ሲሉ ቀጣይ ፍላጎታቸውን ገልጸዋል። በሌላ በኩል ባለፈው ሳምንት በሕዝብ ተወካዮች ምክር ቤት የቀረበውን የጠቅላይ ሚኒስትር አብይ አህመድን ንግግር በተመለከተም አቶ ጌታቸው ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በዕለቱ ባደረጉት ንግግር ከህወሓት ጋር ስለሚደረግ ድርድር ጥያቄ ቀርቦላቸው እስካሁን የተደረገ ድርድር የለም እስከዚህ ደቂቃ ድረስ የሚል ቀጥተኛ ምላሽ ሰጥተዋል። በዚሁ ምላሽ ወቅት ስለ ድርድር ብዙ ሲወራ ሰማለው፣ ግን እስካሁን ድርድር አልተደረገም ማለት ግን እስከነ አካቴው ድርድር የሚባል ነገር አይኖርም ማለት አይደለም ሲሉ ድርድር ሊደረግ የሚችልበትን እድል መኖሩን ጠቁመው ነበር።
አብይ የሰላም አማራጭ ካለ ህወሓት ቀልብ ከገዛ በጦርነት እንደማያዋጣው እንደማያሸንፍ ከተገነዘበ እኛ በደስታ ነው የምናየው ሲሉ መንግስታቸው ለድርድር ያለውን ዝግጁነት ለፓርላማ አባላቱ አስረድተዋል። በዕለቱ የነበረውን ይህንን ንግግር በተመለከተ የህወሓት ቃል አቀባዩ በፓርላማ ጠቅላይ ሚኒስትር አብይ በቋንቋ ደረጃ ተቀይሮ መምጣቱም አንድ ነገር ነው ያሉ ሲሆን ያልተለመዱ የሚመስሉ ነገሮች አሉ። የትግራይ ህዝብ በዚህ ጦርነት ከማንም በላይ ተጎድቷል ማለታቸውም መልካም ነው። ይህ መታመኑም ትልቅ ነገር ነው ብለዋል። በተጨማሪም የትግራይ ህዝብም ቢሆን ከሰላም ይጠቀማል ብለን ስለምናስብ የሰላም እድል ካለ ከመጠቀም ወደ ኋላ አንልም። በእኛ በኩል ጦርነት ያዋጣል ብለን አናምንም ሲሉ ተናግረዋል። ነገር ግን ይህ ማለት ጠመንጃ ዘቅዝቆ መቀመጥ እንዳልሆነ ገልጸዋል። ከዚህ በተጨማሪም ጌታቸው አሁንም የትግራይን ህዝብ ለማንበርከክ ይደረጋል ያሉት እንቅስቃሴ ጋብ እንዳላለ ተናግረዋል። ለሰላም እንቅስቃሴው እንቅፋት ሆነዋል በማለት ተጠያቂ ያደረጉት የአማራ ተስፋፊ ያሉትን ኃይል እና በትግራይ ጦርነቱ ተሳትፎ ያደረገውን የኤርትራ መንግስት ነው። አቶ ጌታቸው እነዚህን አካላት የጦርነት ባለጸጎች ናቸው ሲሉ ገልጸዋል። በፌዴራል መንግስትና በህወሓት መካከል የሚደረገው ጦርነት ከጀመረ 15 ወራት ተቆጥረዋል። የኢትዮጵያ እርቀ ሰላም ኮሚሽን ፈርሶ ቢሮውን ለአገራዊ ምክክር ኮሚሽን እንዲያስረክብ መታዘዙ ተሰማ። ከ3 ዓመታት በፊት በአዋጅ የተቋቋመው የኢትዮጵያ እርቀ ሰላም ኮሚሽን የተቋቋመበትን ዓላማ ሳያሳካ ፈርሶ ቢሮ እና ቁሳቁሶችን አዲስ ለተቋቋመው የአገራዊ ምክክር ኮሚሽን እንዲያስረክብ ከህዝብ ተወካዮች ምክር ቤት ትዕዛዝ እንደተሰጠው ተሰምቷል። ሸገር ኤፍኤም እንደዘገበው የኢትዮጵያ እርቀ ሰላም ኮሚሽን የሥራ ዘመኑ ያለቀው ባሳለፍነው ጥር ወር ነው። ኮሚሽኑ በአዋጅ የተሰጠው የስልጣን ዘመን ከመጠናቀቁ በፊት ለፓርላማ የስልጣን ጊዜ መራዘም ጥያቄ ያቀረበ ቢሆንም አዎንታዊ ምላሽ አለማግኘቱን ነው የተነገረው። ኮሚሽኑ ከቢሮ እና ቁሳቁሶች በተጨማሪ ለ2014 በጀት ዓመት የተያዘለትን ገንዘብ ተመላሽ እንዲያደርግ መታዘዙ ተነግሯል። የእርቀ ሰላም ኮሚሽኑ በተያዘው ዓመት ከ21 ሚሊዮን ብር በላይ በጀት የተመደበለት ሲሆን እስከ ጥር ወር 2014 ድረስ 4 ሚሊዮን ብር መጠቀሙ ተገልጿል። የኢትዮጵያ እርቀ ሰላም ኮሚሽን 41 ኮሚሽነሮች ተሰይመውለት ነበር። በአንጻሩ አዲሱ ሀገራዊ ምክክር ኮሚሽን በኢትዮጵያ ሁሉን አቀፍ እና አካታች ምክክር እንደሚያካሂድ በሚል በኮሚሽነር የሚያገለግሉ 11 ግለሰቦች በፓርላማ እንደተሾሙለት ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ኮሚሽነርነት እንዲመሩ የተሾሙት ፕሮፌሰር መስፍን አርአያ ሲሆኑ የምክትል ኮሚሽነርነት ኃላፊነት የያዙት ደግሞ ወይዘሮ ሂሩት ገብረ ስላሴ ናቸው። ውድ የተከበራችሁ የኢትዮ 80 ቤተሰቦች ለዛሬ ያዝንላችሁ ዜናዎች የእስካሁኑ ነበሩ። አዳዲስ እና ወቅታዊ ዜናዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ሰላምና ጤና በያላችሁበት አይለያችሁ። መልካም ቆይታ።